ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። በዚህ ሳምንት የሚጠበቀው የእንግሊዝ ፕሪሚየር ሊግ የሚመለስ ይሆናል። ታዲያ የሳምንቱ የመክፈሻ ጨዋታ አርሰናል በኤምሬትስ ስታዲየም ቦርንማውዝን ያስተናግዳል። አርሰናል ከቦርንማውዝ ማለት ውድ አድማጮቻችን አንዶኒ ራዮላ ከማይክል አርቴታ ባስክ ደርቢ ማለት ምንችል ናቸው። ሁለቱም የሚደነቁ አሰልጣኞች ናቸው። ጠንካራ ፈተና ለአርሰናልም ለቦርንማውዝም የሚሆን ነው። ታዲያ ኦፕታ ሱፐር ኮምፒውተር ግምቱን ያስቀምጧል። አርሰናል ይህንን ጨዋታ 72% የማሸነፍ አቅም አለው ሲል ለቦርንማውዝ ደግሞ 12% ሰጥቷል። መድፈኞቹ በኤምሬትስ ተጠባቂ ጨዋታ ነው የሚሆነው። አርሰናል ባለፉት 4 ጨዋታዎች የእንግሊዝ ፕሪሚየር ሊግ ማሸነፍ ችለዋል። ታዲያ ይህኛውን ጨዋታ ማሸነፍ የሚችሉት ከሆነ 5ኛ ተከታታይ ጨዋታዎችን በውድድር ዓመቱም ለ3ኛ ጊዜ የሚያደርጉት ይሆናል። ተጠባቂ የሚያደርጉት ብዙ ምክንያቶች አሉ። አርሰናል እንግዲህ ዘንድሮ ውድድር ዓመት ሁለቱም በቀጥተኛ ጨዋታ ጎሎችን በማስቆጠር ጥሩ የሚባል ሪከርድ ያላቸው ናቸው። አርሰናል 6 ጊዜ ቀጥተኛ ጨዋታ ጎሎችን አስቆጥሯል። ቦርንማውዝ 4 ጊዜ ማስቆጠር ችሏል። በአጠቃላይ በሁሉም ውድድሮች የሁለቱም ቡድኖች ጠንካራ እንቅስቃሴ በተለይ የአንዶኒ ራዮላ ቦርንማውዝ በጣም በጥሩ ሁኔታ የውድድር ዓመቱን ካልጀመረበት ጊዜ አንስቶ በውድድር ዓመቱ ደግሞ በጥሩ ፐርፎርማንስ በጥሩ ሁኔታ ከጀመረ በኋላ በመሃል በጉዳትና በተለያዩ ሁኔታዎች ተቸገረ። እንደገና አሁን ግን በጥሩ ፐርፎርማንስ ተመልሷል። ታዲያ መድፈኞቹ የቀጣዩ ሳምንት የእንግሊዝ ፕሪሚየር ሊግ የፍጻሜ ጨዋታ ያክል የሚጠበቀው ማንቸስተር ሲቲ ከአርሰናል የሚጠበቅ ጨዋታ ይሆናል በኢታድ። ከዛ ጨዋታ በፊት ይህንን ጨዋታ በማሸነፍ ለቀጣዩ ሳምንት በሚገባ መዘጋጀት የሚችሉበት የካራባኦ ካፑን የፍጻሜ ጨዋታ መበቀል የሚችሉበትን እድል የሚያመቻች ይሆናል። ታዲያ ይህንን ጨዋታ ያለምንም ሰበብ ያለምንም ምክንያት ያለምንም መጉላላት በሚገባ ማሸነፍ የሚያስፈልጋቸው ይሆናል። ውድ አድማጮቻችን ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የውጤት ግምታችሁን አስቀምጡልኝ። ስንት ለስንት ይጠናቀቃል? እንግዲህ በሁለቱም ቡድኖች መካከል የተለያየ አይነት ፐርፎርማንስ ያላቸው ቡድኖች ቢሆኑም ሁለቱም ቡድኖች የሚነሱባቸው ጥሩ ባህሪያቶች አሉ። አርሰናል በኤክስፔክትድ ጎል በውድድር ዓመቱ ላይ 0.71 ኤክስጂን በየጨዋታው እየፈጠረ በአጠቃላይ በሁሉም ውድድሮች ባለፉት 31 ጨዋታዎች 22.1 ኤክስጂን እየፈጠረ ነው። ይህ ማለት እንግዲህ ዝቅ ያለ ቁጥር ነው። ማንቸስተር ሲቲ 2021-22 0.65 ኤክስጂን ፈጥሮ እንግሊዝ ፕሪሚየር ሊግን አሸነፈ በኋላ ሌላኛው ቡድን ነው የሚሆነው አርሰናል። አርሰናል በጣም በብዙ ሁኔታዎች ማንሳት የምንችላቸው ጥሩ ፐርፎርማንሶች አሉት በውድድር ዓመቱ። እንግዲህ ቦርንማውዝን በኤምሬትስ ስታዲየም የሚገጥም ነው የሚሆነው። ያለፉት የዌምብሌ እና የሳውዛምፕተን ሴንት ሜሪን ጨዋታዎች የሚያስረሳው ወደ ሊዝበን ያቅንቶ በጥሩ ድል 1-0 ያሸነፈበት የካይ ሃቨርትዝ የ91ኛው ደቂቃ ጎል በጣም ወሳኝና አስፈላጊ ነበረች። ታዲያ አርሰናል ያንን ጨዋታ ማሸነፉን ተከትሎ ወደዚህ ጨዋታ በሚገባ መነሳሳትና በጥሩ ፐርፎርማንስ ይህንን ጨዋታ ለማሸነፍ የሚመጡ ይሆናል። ታዲያ አርሰናል በተከታታይ 3 ጊዜ ቦርንማውዝ ማሸነፍ የሚችል ከሆነ 5ኛ ጨዋታው ነው የሚሆነው በተከታታይ ድሎችን በማድረግ። ያ ማለት ለአርሰናል በውድድር ዓመቱ ለ3ኛ ጊዜ ነው 5 ተከታታይ ድሎችን ማስመዝገብ የሚችለው። ይሄ የአውሮፓ ቻምፒዮንስ ሊግ ብቻ ሳይሆን የእንግሊዝ ፕሪሚየር ሊግ ዋንጫ ስታነሳ በተከታታይ የምታመጣቸው ድሎች በጣም ወሳኝ ናቸው። ከዚህ በፊት ግን ይህንን በ2013-14 እና 22-23 ሲዝን ማድረግ ችሎ የእንግሊዝ ፕሪሚየር ሊግ ዋንጫ አላነሳም። የስብስብ 22 ዓመታት የእንግሊዝ ፕሪሚየር ሊግ ዋንጫን ያላሸነፈው አርሰናል ማሸነፍ የሚችልበት የውድድር ዓመት ይሆናል ተብሎ ይጠበቃል። ታዲያ አርሰናል ይህንን ጨዋታ ማሸነፍ የሚችል ከሆነ ከማንቸስተር ሲቲ የተሻለ 2 ጨዋታዎችን ተጫውቶ 12 ነጥብ መሪነቱን የሚያረጋግጥ ይሆናል። አርሰናል 31 ጨዋታዎችን ተጫውቶ 39 የጎል ክፍያዎችን ይዞ በ70 ነጥብ የእንግሊዝ ፕሪሚየር ሊግ እየመራ ይገኛል። ማንቸስተር ሲቲ 30 ጨዋታዎችን አድርጎ 32 የጎል ክፍያዎችን ይዞ በ61 ነጥብ ላይ ይገኛል። ያለው 9 ነጥብ ነው። ወደ ቼልሲ ነው የሚያቀነው፣ ወደ ስታንፎርድ ብሪጅ። ከባድ ፈተና ይሆናል። ታዲያ አርሰናል በሜዳው ይህንን ጨዋታ ማሸነፍ የሚችል ከሆነ ሲቲ እሁድ ሲጫወት በጭንቀት ነው የሚሆነው ማለት የሚቻል ነው የሚሆነው። ቀጣይ ሳምንታት እንግዲህ ፈታኝ ጊዜያቶች የሚሆኑ ነው የሚሆኑት። ምክንያቱም አርሰናል ወደ ኢታድ ያቀናል፣ በሜዳው ስፖርቲንግ ሊዝበንን ይገጥማል። እነዚህ ጨዋታዎች ታዲያ ከማድረጉ በፊት ይህንን ጨዋታ ማሸነፍ መቻሉ ለአርሰናል ለማይክል አርቴታ ለስብስቡ ወሳኝ ነው የሚሆነው። እንግዲህ የሃቨርትዝ ጎል በሳምንቱ አጋማሽ ላይ መፍትሄ ሆኖ ቀርበዋል። ሃቨርትዝ በዚህ ስብስብ ውስጥ በወሳኝ ምዕራፎች ጎሎችን በማስቆጠር የሚደነቅ ተጫዋች ነው። ታዲያ አሁንም አንዶኒ ራዮላ ቡድን ላይ ጎሎችን ማስቆጠር እንግዲህ አስፈላጊ ነው ወሳኝ ተጫዋች ነው የሚሆነው። ታዲያ የአንዶኒ ራዮላ ስብስብ በእንግሊዝ ፕሪሚየር ሊግ ላይ 13ኛ ደረጃ ሰንጠረዥ ላይ ይገኛል። በ4 ነጥብ ነው ከ7ኛ ካለው ጋር ልዩነቱ ከብሬንፎርድ ጋር። ስለዚህ ጨዋታዎችን ማሸነፍ ወሳኝ እንደሆነ የሚረዱበት ጊዜ ነው። እንግዲህ በክለቡ ሪከርድ በሆነ ፐርፎርማንስ ላይ ይገኛሉ። ባለፉት 11 ጨዋታዎች ምንም ሽንፈትን አላስተናገዱም። ቸሪ እንግዲህ እነዚህ የአንዶኒ ራዮላው ቡድን በጣም አስደናቂ ፐርፎርማንስ ነው። ነገር ግን ያለፉትን 5 ጨዋታዎች ከሜዳቸው ውጭ አቻ ወጥተዋል። አሁን 6ኛ የሚሆን ነው አቻ የሚወጡ ከሆነ ያ ደግሞ
ደግሞ ማንቸስተር ሲቲ በ2009 ያደረገው ጋር ተመሳሳይ የሚሆነው እንግዲህ በርንማውዝ ባለፉት ጨዋታዎች ውስጥ በጣም በጥሩ ሁኔታ የሚነሳለት ብቃቶቹ አሉ። አንደኛው የማንቸስተር ዩናይትዱ ጨዋታ ነው 2-2 የተለያዩበት በጥሩ ፐርፎርማንስ በሚባል ሁኔታ ዩናይትድ በ10 ተጫዋቾች ያንን ውጤት እንዳስጠበቀ የሚታወቅ ነው። እንግዲህ በርንማውዝ ሲነሳ በዘንድሮ ውድድር ዓመት ጁኒየር ኩርፒን ማንሳት በጣም የሚገባ ነው የሚሆነው 9 የእንግሊዝ ፕሪሚየር ሊግ ጎሎችን ያስቆጥሯል። ይህ ተጫዋች ታዲያ በዚህ ጨዋታ ላይ ጎል የሚያስቆጥር ከሆነ 10 የእንግሊዝ ፕሪሚየር ሊግ ጎሎችን በማስቆጠር በ18 ዓመቱ ሮቢ ኪን በ1999 2000 መጀመሪያ ላይ ካስቆጠረ በኋላ የመጀመሪያ ነው የሚሆነው። የአንዶኒ ራዮላ ቡድን ኩርፒ እንግዲህ ከፈረንሳይ ከ21 ዓመት በታች ስብስብ ውስጥ ተቀንሶ ነበር በጉዳት ለዚህ ጨዋታ የመመለስ እድል ይኖረዋል ተብሎ ይጠበቃል። ታይለር አዳምስ እና ደግሞ ሊዩስ ኮክ የመመለስ እድል ይኖራቸዋል ተብሎ ይጠበቃሉ። ነገር ግን ጉዳቱ ትንሽ አሳሳቢ የሚባል ነው። የአንዶኒ ራዮላን ውሳኔ የሚፈልግ ይሆናል። በአርሰናል በኩል ኤብሪቼ ኤዜ ተመልሷል። እንግዲህ ትልቁ ለአርሰናል እድልን የሚሰጠው የኤዜ መመለስ ነው ብዬ አስባለሁ። በተለይ አርሰናል ጎሎችን በሚፈልግበት ወቅት ይገኛልና ኤዜን በመስመሮች መካከል ማሰለፍ አርሰናል ውጤታማ ሊያደርገው የሚችልበት እድል አለ። ሳካና ቲምበርም እንግዲህ ማይክል አርቴታ በጋዜጣዊ መግለጫው የሚጠበቁ መልሶች ይኖራሉ። አርሰናል ከበርንማውዝ ባለፉት ጨዋታዎች ባደረጓቸው ተከታታይ ፈተናዎች እንግዲህ አንዱ የሚነሱ ነጥቦች አሉ። ዴክላን ራይስ በርንማውዝ በጣም የሚቀናው ቡድን ነው። በርንማውዝ ላይ 7 ጎሎችን አስቆጥሯል። አርሰናል በቪታሊቲ በሚገርም ሁኔታ 3-2 ባሸነፉበት ጨዋታ ያ ጨዋታ በጣም የሚረሳ አይደለም ለአርሰናል ደጋፊዎች። አርሰናል በጨዋታው ላይ 1.13 ኤክስጂን ፈጥሮ ነገር ግን 3 ጎሎችን አስቆጥሮ በርንማውዝ 1.43 ኤክስጂን ፈጥሮ ነገር ግን ማስቆጠር የቻለው 2 ጎሎች ብቻ ነበር። ታዲያ በዛ ጨዋታ ላይ የምታስታውሱ ከሆነ ገብርኤል ማጋሌሽ ስህተቶችን ሰራ። በርንማውዞች ያንን አጋጣሚ በሚገባ ተጠቅመው ጎል ማስቆጠር ቻሉ። ከዛ ገብርኤል አሁንም ከቆመ ኳስ በአጋጣሚ ያገኘውን በእግሩ ነው በሚገባ ማስቆጠር የቻለው የነበረው። አርሰናል በጨዋታው ላይ ወሳኝ የሆኑትን 2 ጎሎች ግን ያስቆጠረው በጨዋታው ዴክላን ራይስ ነበር። ታዲያ የራይስን ከሳጥን ውጭ በበርንማውዝ ሜዳ ላይ ጎሎችን የሚያስቆጥር ተጫዋች ያስፈልጋል። ዙቢሜንዲ፣ ራይስ እንዲሁም ደግሞ ከሳጥን ውጭ ጎሎችን በማስቆጠር የሚታወቀው ቪክቶር ዮኬሬስ እና ሌላኛው ደግሞ የመስመር ተጫዋቹ ኤብሪቼ ኤዜ ናቸው። በተለይ ዮኬሬስ ይህ ጨዋታ የዮኬሬስ ጨዋታ ነው የሚሆነው። ተከላካዮቹን ወጥሮ መያዝ፣ ኤብሪቼ ኤዜ ለሚፈጠርበት እድሎች ደግሞ ጎሎች እንዲያስቆጥር ማገዝ የሚያስፈልግ ይሆናል። 72% አርሰናሎች የማሸነፍ እድሎችን በኦፕታ ሰጧቸዋል። 16% አቻ፣ 12% ለበርንማውዝ። ግምት ያሰላለፉን እንይና አርሰናል በታክቲኩ ረገድ ምን ማድረግ ይጠበቅበታል የሚለውን ጠቁመን የዛሬውን ፕሮግራማችን የምናጠናቀቅ ይሆናል። ታዲያ ዴቪድ ራያ ግብ ጠባቂ ሆኖ የሚመለስ ይሆናል። ቤን ዋይት ራያ በጣም የቡድን ወሳኝ ተጫዋች እንደሆነ ጨዋታ ወደ ጨዋታ እያሳየ ነው። ቤን ዋይት፣ ሳሊባ፣ ገብርኤል ማጋሌሽ እና ካላፊዮሪ በጉዳት ሊኖርም ላይኖርም ይችላል። ካላፊዮሪ ማይኖር ከሆነ እንግዲህ ውሳኔው የማይክል አርቴታ ስለሚሆን ሊጫወት የሚችለው ስካሊ ነው የሚሆነው በዛ ቦታ ላይ። ሳሊባና ገብርኤል ማጋሌሽ በጣም ድንቅ ብቃታቸውን እያሳዩ ይገኛሉ። ዋይት በጣም ጥሩ ፐርፎርማንሱን ማሳየት አልቻለም ባለፉት 2 ጨዋታዎች የሳውዛምፕተንና ያለፈው ጨዋታ የስፖርቲንግ ሊዝበኑ ላይ። አሁን በተሻለ ፐርፎርማንስ ላይ ይመለሳል ተብሎ ይጠበቃል። እንግዲህ የዲክላን ራይስና ዙቢሜንዲ አማካይ መስመር ጥምረት በጣም ውጤታማ ከሚባሉ የአማካይ መስመር ጥምረቶች ውስጥ ውጤታማ ሆኗል። ኦዴጋርድ በዚህ ጨዋታው ላይ የመኖር እድሉ ወይም ቋሚ ሆኖ የመጀመር እድሉ ጠባብ ነው። ስለዚህ ሃቨርትዝ ከዮኬሬስ ጋር ወይስ በሃቨርትዝ ቦታ ኤብሪቼ ኤዜን በቀጥታ ማሰለፍ ይቻላል? እንግዲህ የማይክል አርቴታ ውሳኔ የሚጠይቅ ይሆናል ብዬ አስባለሁ። ነገር ግን ኤዜ ቢጀምር ዮኬሬስንም ትሮሳርድንም ማድዌኬንም እድሎችን በመፍጠር ረገድ ከሳጥን ውጭ ሹቶችን በማድረግ ረገድ የተሻለው የተመረጠው ተጫዋች ኤብሪቼ ኤዜ ይመስለኛል። ማድዌኬ አንዱ እንግዲህ በመስመሮች መካከል እድሎችን በመፍጠር በኤምሬትስ በጣም ጥሩ ፐርፎርማንስ ያሳያሉ ብዬ ከምጠበቃቸው ተጫዋቾች ውስጥ አንዱ ነው። ሊያንድሮ ትሮሳርድ ወይስ ገብርኤል ማርቲኔሊም ሌላኛው ጥያቄ መሆን የሚችል ነው። ነገር ግን አርሰናል ስፔሶችን ስለሚያገኝ ትሮሳርድ ወይስ ማርቲኔሊ የሚለው ላይ በተለይ ስካሊ የሚሰለፍ ከሆነ ማርቲኔሊ የተሻለ መስመሮችን መምራት የሚችል ተጫዋች ስለሚሆን እድሎችን፣ ጎሎችን ለማስቆጠር ተመራጩ ተጫዋች ይሆናል ብዬ አስባለሁ። በበርንማውዝ በኩል ፔትሮቪች የሚጀምር ይሆናል ግብ ጠባቂ የሚሆን ሆኖ ሂሜኔዝ፣ ሂል፣ ሴንሲና ተርፍት የተከላካይ መስመሩን ይዛሉ። ስኮት ክሪስቲና ታቫኔር እንግዲህ ታቫኔር፣ ሪያን ኢቫኒልሰን እና አደላሊ በጣም የሚጠበቁ የበርንማውዝ የማጥቃት መስመሮች ናቸው። ስለዚህ አርሰናል ስፔሶችን የሚታው ከሆነ በተለይ እንደ ኢቫኒልሰን አይነት ፕሬሲንግ ማሽን ነው። በጣም ስህተቶችን እንድሰራ የሚያስገድድ አይነት ነው። እንግዲህ በቪታሊቲ ስታዲየም ገብርኤል የተሳሳተውን የሚታወስ ነው። ስለዚህ ስህተቶችን መቀነስ በጨዋታ አስፈላጊ ነው። ሪያን ታዳጊው ተጫዋች በጣም በክህሎቱ ረገድ ስለዚህ አንደኛ በኔ እይታ ስካሊ ከካላፊዮሪ ጉዳቱ የሚያገግም ከሆነ ካላፊዮሪ የተሻለ ተጫዋች ይሆናል ብዬ አስባለሁ። በቅርብ ጊዜያቶች በጥሩ በመከላከሉ ረገድ ያየ ነው። በጥሩ ፐርፎርማንስ በውድድር ዓመቱ ላይ ጥሩ ፐርፎርማንስ ያደርግ ያየ ነው። ሂንካፔ በጨዋታው ላይ ሊኖር የመቻል እድሉ ጠባብ ነው። ከጉዳቱ አልተመለሰም። ስለዚህ ከካላፊዮሪና ከስካሊ ደግሞ በጉዳት እንግዲህ አንዱን ተጫዋች አርሰናል ካላፊዮሪን ካጣ ስካሊ የመሰለፍ እድል ይኖረዋል። አዴላሊ እንግዲህ በጣም ከአርሰናል ታዳጊ ቡድን የወጣ ነው። በመስመር ረገድ በተለይ ስፔሶችን መፈለግና ፕረስ በማድረግ ታቫኔር ሹት በማድረግ የሚታወቅ ነው። አርሰናሎች ይህንን ጨዋታ የማሸነፍ ጉዳይ የሞትና የሽረት ያክል አስፈላጊ ነው። ይህንን ጨዋታ ማሸነፍ ስፖርቲንግን ከዛ ለማንቸስተር ሲቲ ጨዋታ መዘጋጀት የሲቲ ጨዋታ ላይ
አቻ በቂ ነው በቃ በጨዋታው ላይ። ነገር ግን ማሸነፍ የሚችል ከሆነ ደግሞ አርሰናል ሌላ በፍጥነት እንግሊዝ ፕሪሚየር ሊግ ድሉን ማሳካት የሚችልበትን እድል የሚያረጋግጥ ይሆናል። ወደ አድማጮቻችን የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።